እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ በ2018 በጀት ዓመት በወንጀልና በፍትሐብሔር ክስ 1718 መዝገብ ቀርቦ ለ1708 መዝገቦች ላይ ውሳኔ መስጠት መቻሉን የአዲዮ ወረዳ ፍርድ ቤት ገለጸ። የወረዳው ምክር ቤት አራተኛ ዙር 13ኛ ዓመት 30ኛ መደበኛ ጉባኤውን አካሂዷል። ከስፍራው ባልደረባችን ሳሙኤል ቆጭቶ የዘገበውን አማኑኤል ክንፈ እንደሚከተሉ ያቀርበዋል። በምክር ቤቱ የ2018 በጀት ዓመት የፍርድ ቤት አፈጻጸም ሪፖርት ያቀረቡት የፍርድ ቤቱ ፕሬዝዳንት አቶ አጥናፉ አደመ በበጀት ዓመቱ ከቀረቡ 1718 መዝገቦች ላይ ለ1708 መዝገቦች ውሳኔ መሰጠት መቻሉን ገልጸው ይህም 98.9 መድረሱን ጠቅሰዋል። ሪፖርቱ ላይ በ2018 እንሰራለን ብለን ያቀድነው 1718 መዝገብ ቀርቦ በእነዚህ ፍትሐብሔርና ወንጀል መዝገቦች ላይ 1008 መዝገቦች ላይ ውሳኔ ከሰጠን በኋላ በወንጀልና በፍትሐብሔር 10 መዝገብ ወደ 2018 ይተላለፋል በሚል ነው እቅድ ይዘን የሰራ ነው። በዚህ መነሻ 1488 ወንጀልና ፍትሐብሔር መዝገቦች ቀርቦ ለማየት ችለናል። ከዚህ መዝገብ 1472 መዝገብ ቀርቦ ውሳኔ ከተሰጠ በኋላ ወንጀል 4 ፍትሐብሔር 16 መዝገብ ወደሚቀጥለው በጀት ዓመት የተዘዋወሩበት ሁኔታዎች ናቸው ያሉት። እነዚህም የተዘዋወሩበት ሁኔታ መረጃ ከፎሬንሲክ ከተለያዩ ቦታዎች የሚመጡ መንግስታዊ የመንግስት ጉዳዮች መሬት ማጣራት የሚፈልጉ ነገሮች በመኖራቸው የፍትሐብሔር መዝገቦችም ወደሚቀጥለው ዓመት የተሸጋገሩበት ሁኔታ ነው ያለው። ከቀረቡ መዝገቦች መካከል 298 የባልና ሚስት ጉዳይ ሲሆን 126ቱን በእርቅ 172ቱ ደግሞ ውሳኔ የተሰጠባቸው መሆናቸውን ገልጸዋል። 398 መዝገብ አካባቢ የባልና ሚስት መዝገብ ነው የቀረበው። ከእንደዚህ መዝገቦች ወደ 126 መዝገብ በእርቅ ነው ያለቀው። ቤተሰቦቻቸው ከመበተን ንብረታቸው ልጆቻቸው ከመበተን በአንድነት ቢኖሩ ይሻላል የሚለውን ነገር ፍርድ ቤቱም ወደ እርቅ እየገፋ ወደ 126 ሰው ታርቋል። ሌሎቹም ቀሪ መዝገቦች ውሳኔ ተሰጥቶ በሕግ አግባብ የተቋጨበት ሁኔታ ነው ያለው። አጠቃላይ ተግባራችንን ስንመለከት በቂ በጀት ተሰጥቶም ቢሆን ኑሮ ባህላዊ ፍርድ ቤቱንም በማጠናከር ማህበራዊ ፍርድ ቤቱንም በማጠናከር ሌሎች ስራዎችንም እነዚህ የቴክኖሎጂ እቃዎች በዚህ ዓመት የወረዳው መንግስት በመደገፉ ወደ 2 ላፕቶፕ ገዝተናል። ሌሎች ቢሮ ውስጥ የሚሟሉ ነገሮችን አሟልተናል። ነገር ግን የበለጠ ሁሉም የቴክኖሎጂ እቃዎች ተሟልቶ ሰው ፈጣን የሆነ ፊት ማግኘት የሚችልበት ነገር ላይ ሰፊ ህዝብም የሚገለገልበት ተቋም እንደመሆኑ መጠን በቂ የሆነ በጀት ከወረዳ መንግስት ወረዳ አስተዳደር ጋር ተነጋግረን በቂ በጀት አስመድበን ስራውን በተሻለ ሁኔታ መስራት የምንችልበት ሁኔታ ነው የሚሆነው። ሪፖርቱን መነሻ በማድረግ ከምክር ቤቱ ከተነሱ ሀሳቦች መካከል የማህበራዊና ባህላዊ ፍርድ ቤቶችን የማጠናከር የድጋፍና ክትትል ማነስን ጨምሮ ሌሎች ጉዳዮች ከአባላቱ የተነሱ ጥያቄዎችና አስተያየቶች ናቸው። ለተነሱ ጉዳዮች ምላሽና ማብራሪያ የሰጡት የወረዳው ፍርድ ቤት ፕሬዝዳንት አቶ አጥናፉ አደመ ተቋሙ የአገልግሎት አሰጣጥ በማሳለጥ በቅርበት የህብረተሰቡን ፍትህ ተጠቃሚነት ለማረጋገጥ በቅንጅት እየሰራ መሆኑን ገልጸዋል። በዚህም በወረዳው ተዘዋዋሪ ችሎት በጨጋ ዳካና ቦቃ ማዕከላትን በማቋቋም ከ200 በላይ መዝገቦች ቀርበው ውሳኔ ማግኘታቸውን የገለጹት ፕሬዝዳንቱም በሌላ በኩል በባህላዊ ፍርድ ቤት የኢኮኖሚ አቅም ከሌላቸው ማህበረሰብ ክፍሎች በተዘረጋው ስርዓት 26 መዝገቦች ቀርበው ሙሉ በሙሉ ውሳኔ ማግኘታቸውን አንስተዋል። ተዘዋዋሪ ችሎት ህዝብን ባለው በአቅራቢያው አገልግሎት መስጠት በሚል ፊትን ተደራሽ ለማድረግ ተብሎ በሶስቱም ማዕከል በጨጋ በዳካና በቦቃ ማዕከላት መዝገቦች ቀርቦ አችንም 100% እንደደረስን ነው የሚያሳየው። ከዛ ውጪ የቀበሌ ማህበራዊ ፍርድ ቤት አለ። ቀበሌ ማህበራዊ ፍርድ ቤት በ8ቱም ቀበሌ የተቋቋመ ነው። እነዚህ በ222 በላይ መዝገብ ቀርቦ ወደ 95% ያሳኩበት ሁኔታ ነው ያለው። በመቀጠል ደግሞ የባህላዊ ፍርድ ቤት ማስረጃ ያጣ መረጃ ያጣ በእምነት ገንዘብ አብድሮ የተለያዩ ነገሮችን ሰጥተው የተካዱ ሰዎች ፍርድ ቤት ቢቀርቡ ማስረጃና መረጃ የሌላቸው ሰዎች በአቅራቢያቸው በእምነታቸው በባህላቸው ቀርቦ የእምነት ቃል በመስጠት
በዛ አገልግሎት እያገኙ ያሉበት ሁኔታ አለ። የማህበራዊና ባህላዊ ፍርድ ቤቶችን ከማጠናከር አኳያ የሚታዩ ችግሮችን በዘላቂነት ለመፍታት በትኩረት እየተሰራ መሆኑንም አቶ አጥናፉ አመላክተዋል። ፍርድ ቤቶቹ ፍትህን በማስፈንና የተገልጋዮች ጊዜንና ገንዘብን ለመቆጠብ ሚናቸው የጎላ በመሆኑ ሊጠናከር እንደሚገባም ፕሬዝዳንቱ አሳስበዋል። ክትትል ስራ ያው በየማዕከሉ እየወረድን ስልጠና እንሰጣለን። የስራቸውን ሁኔታ እንከታተላለን። በሁሉም ቦታ ላይ ደግሞ የባህላዊ ፍርድ ቤት ሲቋቋም የራሳቸው የሆነ ማህተም ሊኖራቸው ይገባ ነበረ። አንዳንድ ቦታዎች ነው የተጀማመሩት። ሁሉም ቦታዎች ላይ ማህተም ተቀርጾ በዛ ልክ ስራ ውስጥ ከመግባት አንጻር የሚቀሩ ነገሮች አሉ። በዚህ አመት የተሻለ አፈጻጸም ነው ያለን። በዚህም ያው በዞን በተደረገው በ17ቱ መዋቅር ቀርቦ ግምገማ በ17 መስፈርት ላይ ተገማግመን ተመዝነን 3ኛ ደረጃ ነው የወጣ ነው። ያው ባህላዊ ፍርድ ቤት ላይ ያለውን ነገር አጠናክረን ብንሄድ ኑሮ ያው ወደ አንደኛም ሁለተኛም መውጣት እንችል ነበርና በአንድና በሁለት ነጥብ ልዩነት 3ኛ ደረጃ ወጥተናል። ቀጣይ ድክመቶቻችንን ለይተን ከመንግስትም ከህዝብ ጋር እየተነጋገርን የፊት ስርዓቱ ምን እንደሚመስል ለህዝብም ግልጽ በሆነ መንገድ እየቀረበ ህዝብም እያገኘ ያለውን አገልግሎት ያለምንም መሸማቀቅ ሀሳብ እየሰጠ ስራችን እያሻሻልን የተሻለ አንደኛ ደረጃ መውጣት እንደምትችል አድርገን በአቋም እንሰራለን የሚል እምነት ነው ያለኝ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገኘው የቦንጋ ዶሮ እርባታና ማባዣ ማዕከል የዶሮና እንቁላል ምርቶችን በተመጣጣኝ ዋጋ ለሸማቾች እያቀረበ መሆኑን አስታውቋል። ሸማቾችም በነባራዊው የገበያ ሁኔታ እንቁላል በቅናሽ ዋጋ መቅረቡ እፎይታ እንደሰጣቸው ገልጿል። ዘገባው የባልደረባችን ታምራት ኃይሌ ነው፣ እንደሚከተለው ይቀርባል። በቦንጋ ከተማ የሚገኘው የዶሮ እርባታ ማዕከል ከተመሰረተ በርካታ ዓመታትን ያስቆጠረ ሲሆን ለክልሉ ህዝብ የዶሮና የዶሮ ውጤቶችን በተመጣጣኝ ዋጋ ሲያቀርብ ቆይቷል ብለዋል ስራ አስኪያጁ አቶ ለገሰ ሻሮ። ከቅርብ ጊዜ ወዲህ የነበሩትን ማነቆች በመፍታትና አስፈላጊ ቁሳቁሶችን በማሟላት ምርታማነቱን በከፍተኛ ሁኔታ መጨመሩንም ገልጿል። 10 ዓመታት በላይ ያስቆጠረ ማዕከል እንደሆነ ይታወቃል። ከመጀመሪያው ከተቋቋመለት ዓላማ አንጻር ስናይ እምብዛም ግቡን ያሳካ ዓላማውን ያሳካ ነው ብሎ መውሰድ አይቻልም። እንደ ከተቋቋመበት ቆይታ አንጻር ተገቢ የሆነ አገልግሎት እየሰጠ ነው ማለት አይቻልም። ነገር ግን ይሄ አዲሱ ክልል ወደ ስራ ከገባ በኋላ ሆነን ለመናገር ብዙ መሰረተ ልማቶች ጉድለት የነበረበትን ገምግሞ ጠግኖ ወደ ማስተካከል የገባበት ሁኔታ ነው። አሁን እንደምታዩት አጥር አልባ ነበረ። አጥር ብዙ ከ60 ሚሊዮን ብር በላይ ወጪ አድርጎ የሰራበት ሁኔታ ነው ያለው። ዶሮ ቤቶችንም ጠግኖ ውስጥ ያሉት ሃቸሪ ወይም ማስፈልፈያ የሚባሉት ነገሮች ከፌዴራል ጀምሮ ብዙ እይታ ብዙ ትኩረት የተሰጠበት ማዕከል ነው ብሎ መውሰድ ይቻላል። የነበሩትን ማነቆች በመፍታትና አስፈላጊ ቁሳቁሶችን በማሟላት ምርታማነቱን በከፍተኛ ሁኔታ መጨመሩንም ገልጿል። ማዕከሉ በቅርቡ ቴትራ የተሰኙ 12000 አዲስ የውላጅ ዶሮ ዝርያዎችንም አስገብቷል። አሁን ደግሞ ከ60 ሺህ በላይ የእንቁላል ምርቶችን በ20 ብር ሂሳብ ለመሸጥ ለገበያ ማቅረቡንም አቶ ለገሰ አክለዋል። 23 ብር ራሱ ስንሸጥ የነበርነውን ለአጭር ጊዜ የሚቆይ የዋጋ ቅናሽ አድርገን በ20 ብር ለህብረተሰቡ እያቀረብን ያለንበት ሁኔታ ነው ያለው የሚል ነገር ነው ያለኝ። ከዚህ ባለፈ አጠቃላይ እነዚህ ዶሮዎች በሁሉም ዞኖች ጫጩት እያከፋፈልን ያለበት ሁኔታ ስላለ በዚህ ልክ ማዕከሉ ራሱን አዘጋጅቶ ሰፋ ባለ ሁኔታ እየሰራ ያለበት ሁኔታ ነው ያለው። ከሸማቾች መካከል አቶ አስፋው አለሙና ወይዘሮ ኤልሳቤጥ አለማየሁ ማዕከሉ የገበያ ዋጋውን ያገናዘበ አቅርቦት ማቅረቡንም አድንቋል። በተለይም አሁን ባለው የኑሮ ውድነት ወቅት እንቁላል በ20 ብር መቅረቡ የሚበረታታ መሆኑን ገልጸው መሰል የልማት ትሩፋት ስራዎች ተጠናክረው ሊቀጥሉ እንደሚገባም አመላክተዋል። ልዩነቱ በጣም እጅግ በጣም ልዩነት አለው። በውጭ በ35 ብር 30 ብር እንደውም በጣም አነስተኛ የተባለው 30 ብር ነው። ያንን ተደባድበን ከምንገዛበት አሁን እዚህ 20 ብር ወስደን በጣም አትርፈን ነው የምንሸጠው። ከ2012 ጀምሬ ነው ተጠቃሚ መሆን የጀመርኩት እና አሪፍ ደረጃ ላይ ነው ያለ እና እንቁላሉ እዚህ ውጪ 5 ብር የሚሸጥበት ሰዓት ላይ እዚህ ዶሮ እርባታ ውስጥ 1 ብር ከ50 ነው የሚሸጠው። እንደገና አሁን ያሁኑ ደረጃ ላይ ውጪ 35 ብር እና 30 ብር ሲሸጥ እዚህ ግቢ ውስጥ 20 ብር ነው የሚሸጠው እና ውጪ ከሚጎዱ እዚህ መጥቶ ቢጠቀሙ ደስ ይለኛል።
በክልሉ ግብርና ቢሮ የእንስሳት ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ ክልሉ ራሱን ችሎ ከወጣ ወዲህ የስራ አመራር ቦርዶችን በማቋቋም በማዕከሉ የሚታዩ ማነቆች እንዲፈቱ ተደርጓል ብለዋል። የተሻሻሉ የዶሮ ጫጩቶችን በማስመጣትና በማስፈልፈል ለአካባቢው ህብረተሰብም በተመጣጣኝ ዋጋ የማቅረብ ስራ ትኩረት ተሰጥቶበታል። ከተቋቋመበት ዓላማ አኳያ በሙሉ አቅሙ ሲሰራ የቆየ አይደለም። አንደ ሲዘጋ አንደ ሲከፈት ስራ ኦፍና ኦን እየሆነ የመጣ ማዕከል ነው። ነገር ግን ክልሉ ከተደራጀ በኋላ ክልሉ ላይ ያለው አጠቃላይ የዶሮ ጫጩት ፍላጎት እያደገ ስለሄደ እና በዘርፉ የሚደራጁ ወጣቶችና ሴቶች ቁጥርም እየተበራከተ ስለሄደ ትልቁንም የስራ እድል እየፈጠረ ሲመጣ የክልሉ መንግስት እንደገና ገምግሞ የማዕከሉ መቋቋሚያ ደንቦችን በማሻሻል የስራ አመራር ቦርድ በማደራጀት በክልሉ ምክትል ርዕሰ መስተዳድር የሚመራ 8 አባላት ያሉት የስራ አመራር ቦርድ በማደራጀት ሲሰራ ነው የቆየው። እንደ አቶ ታመነም ገለጻ ማዕከሉን በማጠናከር የክልሉን ህዝብ ተጠቃሚነት ለማረጋገጥ በትኩረት ይሰራል። የዶሮ እርባታ ስራ በአጭር ጊዜ ውስጥ ሰውን መለወጥ የሚችልና ጥረትን የሚጠይቅ በመሆኑ ማዕከሉ የተጣለበትን ኃላፊነት በብቃት እንዲወጣና የዜጎችን የኑሮ ጫና እንዲያቃልል መንግስት ክትትልና ድጋፉን እንደሚቀጥልም አስታውቀዋል። አንዳንድ አካባቢ ላይ በውድ የሚሸጥ እንቁላል አሁን ላይ በ20 ብርና እስከ 23 ብር የነበረ ነው። አሁን ላይ ግን ለጊዜያዊ ማሻሻያ ተደርጎ በ20 ብር እየተሸጠ ነው ያለው። ይሄ አካባቢ ላይ ያለውን ኑሮ ለማረጋጋት እየሰራ ነው ያለው። እንደሚታዩት ደግሞ ሰፊ ስራ እድል ፈጥሮ ተቋም ውስጥ 67 የሚሆን የሰው ኃይል ይዞ ስራ እድልን ፈጥሮ ነው እየሰራ ያለውና ይሄ በምንፈልገው ልክ ኤፊሻንትሊ እንዳንሰራ ያደረጉ ማነቆች እንዲጠኑም ቦርዱ እያደረገ ነው። ለዛም የቦርዱ አባላት ተወክሎ ሌሎች ክልሎች እንዴት እየሄዱበት ነው የሚለውም ጭምር ሰሞኑን ተሞክሮ ከደቡብ ኢትዮጵያ ያስቀምረናል። ይሄን ዝም ላይ መነሻ አድርጎ የቦርዱ ተዋይቶ ቀጣይ ቀሪ ችግሮችንም ፈቶ በሙሉ አቅሙ እንደሚሄድ ይጠበቃል ማለት ነው። በ2018 በጀት ዓመት ከ4000 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር ማቀዱን የጠሎ ወረዳ ስራና ክህሎት ጽሕፈት ቤት አስታውቋል። በወረዳው የሚገኙ ስራ ፈላጊ ወጣቶችን ተጠቃሚ ለማድረግ ልዩ ትኩረት ተሰጥቶ እንደሚሰራ የጽሕፈት ቤቱ ኃላፊ አቶ መሳይ አቡዬ ገልጿል። አንተነህ ፍቃዱ ተጨማሪ ዘገባ አለው። የጠሎ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ አቶ መሳይ አቡዬ እንደተናገሩት በወረዳው የሚገኙ ወጣቶችን ተጠቃሚ ለማድረግ ባሳለፍነው የ2018 በጀት ዓመት በተለያዩ የስራ ዘርፎች ሰፊ እንቅስቃሴ ሲደረግ ቆይተዋል ብለዋል። በዚህም መሰረት ከ2090 በላይ ለሚሆኑ ወጣቶች በቋሚና በጊዜያዊ የስራ እድል መፍጠር ተችሏል ነው ያሉት። ስራና ክህሎት ጽሕፈት ቤት እንደ ወረዳችን በሁለቱ ዘርፍ ወጣቱን ተጠቃሚነት ለማረጋገጥ ሲሰራ ቆይቷል። እየሰራም ነን እና አንደኛው በገጠር ዘርፍ ነው። ሁለተኛ ደግሞ በከተማ ዘርፍ ነው። በያዝነው በጀት ዓመት በገጠርና በከተማ ቋሚና ጊዜያዊ 2095 የሚሆኑ ወጣቶች ስራ ዕድል ተፈጥሯልና ስራ ዕድል የተፈጠረው አንደኛው በወረዳችን ቅድም እንዳየ ነው በግብርና ዘርፍ በሰፊ ስራ ዕድሎች የተፈጠሩ ነው። አንደኛው በዶሮ እርባታ፣ በግ ማሞከት፣ በንብ ማነብ ዘርፍ በሚገባ የገጠሩ ወጣቱ ተጠቃሚ የሚሆንበትን ስራ በሰፊ ስንሰራ ቆይተናል። ተጨማሪም ደግሞ በከተማ ግብርና ዛሬ ቅድም እንዳያችሁት በእንሰት ተከላና በእንሰት ምርትና ምርታማነትን ለማሳደግ ሴቶችን አደራጅተን 1 ዓመት የሚሆን አደረጃጀት ተደራጅቶ 1 ሚሊዮን 15,000 የሚሆን ካፒታል አስመዝግቦ ሞዴል የሆነ ኢንተርፕራይዞች ሆኖ 6 ሴቶች ተደራጅቶ ውጤታማ እንዲሆኑና ፊድ ዘ ፊቸር የሚል ፕሮጀክት ለነዚህ ወጣቶች የማሽን ድጋፍ የእንጨት መፋቂያ ማሽን ድጋፍ አድርጓልና ኃላፊው አያይዘው በተያዘው በጀት ዓመት ከ4000 በላይ ለሚሆኑ ዜጎች የስራ እድል ለመፍጠር መታቀዱን ገልጸው ጽሕፈት ቤቱ ስራ ለሚፈልጉ ወጣቶች አስፈላጊውን ምቹ ሁኔታና ድጋፍ ሁሉ ለማድረግ ዝግጁ መሆኑን ጠቁመዋል። ቀጣይ አቅጣጫ በሚገባ በተለይ እነዚህ የሚደራጁ ኢንተርፕራይዞች ወይም ስራ እድል የሚፈጠሩ ኢንተርፕራይዞች በእኛ ተቋም በኩል በሚገባ አገልግሎትና ተጠቃሚ የሆኑና ከዩኒቨርሲቲ እና ከኮሌጅ ግራጁዌት አድርጎ የሚመለሱ ተማሪዎች በተለይ የነዚህን ኢንተርፕራይዞችን ሞዴል በማየት ከስራ ጠባቂነት ወጥቶ
የመንግስትን ስራ ብቻ ከመጠበቅ የግሉን ዘርፍ ተጠቃሚ ለመሆን በተለይ በግል ዘርፍ ተራይቶ መንግስት ያመቻቸውን እድል በመጠቀም ውጤታማ እንዲሆኑ በእኛ በኩል ጥሪ እናስተላልፋለን። በሌላ በኩል ደግሞ ተቋማችን እነዚህ ተራጅቶ ለሚመጡ ወጣቶች በተለይ ከከተማ ልማትና ከማዘጋጃ ቤቱ ጋር በጋራ ተናበን ሼድ አዘጋጅተን ብድር አመቻችተን እነዚህ ወጣቶች ወደ ስራ እናስገባለን የሚል ነገር ነው። ወጣቶች በተለይ ዳር ተመልካች ብቻ ሳይሆኑ ወደ ተቋማችን በሚመለከተው ቀበሌ መዋቅር ጋር ተናበው ተራጅቶ መጡ ከሆነ ወደ ስራ ለማስገባት ዝግጁ ነን የሚል መልእክት ለማስተላለፍ ነው። አመሰግናለሁ። አቶ መሳይ አክለውም አዲስ የስራ እድል ለሚፈጠርላቸው ወጣቶች ጽሕፈት ቤቱ ከወረዳ መንግስት ጋር በቅንጅት በመስራት የገበያ ትስስር የመፍጠር እና ሌሎች አስፈላጊ የሙያና የቁሳቁስ ድጋፎችን የማቅረብ ስራ በትኩረት እንደሚያከናውን አረጋግጠዋል። በወረዳው ያሉ የማዘጋጃ ከተሞችን ለነዋሪዎቹ ምቹ ለማድረግ የተሰራ መሆኑን የጨታ ዋና አስተዳዳሪ አቶ ሰለሞን ኃይሌ ተናግረዋል። በጨታ ወረዳ ሻማ ከተማን ለማዘመን የፕላን ክለሳ እየተሰራ መሆኑን የወረዳው ከተማና ልማት ኮንስትራክሽን ጽሕፈት ቤት አስታውቋል። ዘገባው የከፋ ዞን መንግስት ኮሚኒኬሽን ነው። መቅደስ ተሾመ እንደሚከተለው ታቀርበዋለች። በወረዳው የመንግስት ኢኒሼቲቭ አካል የሆነው የኮሪደር ልማት ስራ በትኩረት እየተሰራ መሆኑን የወረዳው ዋና አስተዳዳሪ አቶ ሰለሞን ኃይሌ ተናግረዋል። ከተማው በፍጥነት እንዲያድግ ማነቆ የሆነውን የፕላን ክፍተት ለማረም ለቀጣይ 10 ዓመታት ተግባራዊ የሚሆን የፕላን ክለሳ እየተደረገ ነው ብለዋል። በወረዳው ያሉ የማዘጋጃ ከተሞችን ለነዋሪዎች ምቹ ለማድረግ እየተሰራ መሆኑን አቶ ሰለሞን ኃይሌ ገልጸዋል። በተመሳሳይ ማዘጋጃ ከተሞችን ቁጥር ከፍ ለማድረግ እየተሰራ መሆኑን አስረድተዋል። ለከተማ እድገት የተለያዩ የማህበረሰብ ክፍሎችን ያካተተ ምክክር በየደረጃው መደረጉን ዋና አስተዳዳሪው አመላክተዋል። የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ዘማች ቡሾ በበኩላቸው የህዝብን ፍላጎት መሰረት በማድረግ የከተማ እድገት ለማሻሻል እየተሰራ ነው ብለዋል። በዚህም የአከፋፋይ መንገድ፣ አደባባይ፣ የመንገድ ማስፋፋት፣ የመዝናኛ ማዕከልና የከተማ ነዋሪዎች የቤት ፋራ ፊት የማንሳት ስራዎች እየተሰሩ እንደሆነም ገልጸዋል። ከተማውን ከሌሎች አቻ ከተሞች ጋር ተወዳዳሪ ለማድረግ የነበረውን የፕላን ክፍተቶችን የመከለስ ስራ እየተሰራ መሆኑን ኃላፊው ጠቁመዋል። የከተማውን ህዝብ ፍላጎት በመለየት የልማት ስራዎች እየተሰሩ መሆኑን የሻማ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ አሸብር ገብረ ማርያም ተናግረዋል። በተጠናቀቀው በጀት ዓመት በመንግስትና በህዝብ ተሳትፎ በርካታ ስራዎች መሰራታቸውን ገልጸው በቀጣይ ተጠናክሮ ይቀጥላል ብለዋል። በከተማው የተጀመሩ ስራዎችን አጠናክሮ ለመሄድ የህዝብ ተሳትፎ አስፈላጊ መሆኑን የሻማ ከተማ የፕላን ክለሳ ኮሚቴ አባል አቶ አጦ ወልደሰንበት ተናግረዋል። የከተማ እድገቱን ለማፋጠን ፕላኑ በአራቱም አቅጣጫዎች የመንግስትና የልማት ድርጅቶች ባካተተው መልኩ እየተሰራ እንደሆነም አስረድተዋል። የአፍሪካን የጤና ስርዓት በራሳችን አቅም የምንገነባበት ጊዜ አሁን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በጋና አክራ በተካሄደው የአፍሪካ ህብረት የጤና ዘርፍ ልዩ የመሪዎች ጉባኤ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አፍሪካውያን የራሳቸውን የጤና ስርዓት በራሳቸው አቅም የመገንቢያ ጊዜው አሁን መሆኑን ገልጸዋል። ከኢዜአ ለተገኘው ዘገባ አቢ ብርሃኑ። ለ10 ዓመታት ከ70 በመቶ በላይ የሚሆን የዓለም አቀፍ የጤና ልማት እርዳታ ከአንድ ወገን ይመጣ የነበረበት ዘመን ማብቃቱን የጠቆሙት ምክትል ጠቅላይ ሚኒስተሩ ይህ ሁኔታ ምንም እንኳን ለሀገሪቱ ፈተና ቢሆንም በራስ አቅም የሚቆም የጤና ስርዓት ለመገንባት ግን ትልቅ እድል ይዞ መምጣቱን አስረድቷል። አፍሪካውያን ሀገራት ቢያንስ 15 በመቶ የሀገር ውስጥ በጀታቸውን ለጤና ዘርፍ ለመመደብ የገቡትን የአቡጃ ቃል ኪዳንና የአፍሪካ ህብረት የ2030 ፍኖተ ካርታን ማሳካት እንዳለባቸው አጽንኦት በመስጠት ለዚህም በስኬታማነት የጠቀሷቸውን የኢትዮጵያን አራት ዋና ተሞክሮዎች አቅርበዋል። በመጀመሪያ ደረጃ የጤና ፋይናንስ ወጪ ሳይሆን በዜጎችና ምርታማነት ላይ የሚደረግ ኢንቨስትመንት መሆኑን በመግለጽ በአሁኑ ወቅት በኢትዮጵያ ከ2/3 በላይ የሚሆነው የጤና ወጪ በሀገር ውስጥ የመንግስትና የካፒታል ምንጮች እንደሚሸፈን አብራርተዋል። በሁለተኛ ደረጃ ዜጎችን ካልተጠበቀ የሕክምና ወጪ ለመጠበቅ የማህበረሰብ አቀፍ የጤና መድን ከ65 ሚሊዮን በላይ ዜጎችን ተጠቃሚ በማድረግ የዜጎችን ቀጥታ የሕክምና ወጪ በ2/3 ያቃለለ እና የአገልግሎት አጠቃቀምን በከፍተኛ ደረጃ ያሳደገ ሞዴል መሆኑን አብራርቷል። በሶስተኛ ደረጃ ጠንካራ የመሰረታዊ ጤና ጥበቃን በመገንባት በኩል ከ42000 በላይ ጤና ኤክስቴንሽን ባለሙያዎችን በማሰማራት HIV ኤድስን ከህዝብ ጤና ስጋትነት የመቀነስ የእናቶችና ህጻናት ሞትን የመቀነስ እንዲሁም ተላላፊ ያልሆኑ እንደ ልብ፣ ስኳርና ካንሰር ያሉ በሽታዎችን የመከላከል የተቀናጀ ስራ እየተሰራ እንደሚገኝ ገልጿል። በመጨረሻም የፋይናንስ ድጋፍ ያለ ጥሩ አስተዳደር ውጤት እንደማያመጣ በመጠቆም ኢትዮጵያ በአንድ እቅድ፣ በአንድ በጀት፣ በአንድ ሪፖርት መሪ በዲጂታል አሰራር የታገዘ የጤና ፋይናንስ አጠቃቀም ግልጸኝነትና
ተጠያቂነትን ማረጋገጧን አስረድቷል። አፍሪካ የራሷን የጤና ስርዓት በራሷ አቅም ለመገንባት የሚያስችል እውቀት ተቋማትና ተሞክሮ ያላት መሆኑን ያረጋገጡት ምክትል ጠቅላይ ሚኒስትር ተመስገን ኢትዮጵያ ከአፍሪካ ህብረትና ከአፍሪካ የበሽታዎች መከላከል መቆጣጠሪያ ማዕከል ጋር አብራ ለመስራት ያላትን ሙሉ ቁርጠኝነት ገልጸዋል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን ለሰዓቱ ያዘጋጀናቸው ዜናዎቻችን የእስካሁኖቹ ነበሩ። ከዜናዎቹ ጋር ስንሻውን ደግሞ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን ስርጭት የሚቀጥሉ ይሆናል። በእኔ በኩል መልካም ቆይታ